ይህንን ፕሮግራም ለማቅረብ ስመጣ እጅግ እያዘንኩ ነው። በጣም የሚያሳዝን እዚህ ተግባር ታፍነው የሚሰረቁት ህፃናት ከመገደላቸው በፊት ብዙ የሆነ አድሬናሊን ግላንድ ወደ ደማቸው እንዲለቀቅ ስለሚፈለግ ህፃናቱ ይደበደባሉ፣ ይደፈራሉ፣ ይሰቃያሉ። ይህ ሁሉ ሲፈጸም በቀጥታ በቪዲዮ እንደ ፖርን ፊልም እየተቀረጸ በዳርክ ዌብ ለምልከታ በገበያ መልክ ይቀርባል። The dark web itself isn't a marketplace like what you're thinking. So the black market or whatever you want to call it. ውድ አድማጮቻችን ህፃናት ሲደፈሩ፣ ሰዎች ሲገደሉ፣ ለአእምሮ የሚሰቀጥጡ ተግባሮች ላይቭ የሚያሳየው ድብቁ መገበያያ ዳርክ ዌብ ምንድነው? እርጅናን የሚያዘገየውና ከህፃናት ደም የሚሰራው አድሬኖክሮም ምንድነው? በአመት 800,000 ህፃናት ከዓለም ይጠፋሉ። የት? ለምን? እንመረምራለን። ባዱን መረጃ እናጋልጣለን። Por favor, si alguien encuentra esto, estoy en algún lugar de Guanajuato, no sé dónde. Me tienen aquí abajo, ayúdenme, por favor. በሀገራችን በተደጋጋሚ እየጠፉ ያሉ የህፃናት ስርቆትና ህፃናት ተገለው ስለመገኘታቸው፣ ጠፍተው ስለመቅረታቸው ከጀርባው ምን እውነት አለ? አስደንጋጩን እውነት እንነግራችኋለን። ከጥንት ጊዜ ጀምሮ የሰው ልጅ ለሰይጣን ብለድ ሳክሪፋይ መስዋዕት ሲያደርግ ኖሯል። ከማያን እስከ ኢጂፕሽያን አዘቲክስ እስከ ዙሉ ኪንግደም ድረስ ሲደረግ ቆይቷል። አሁንም ይህ ድርጊት ሲወርድ ሲዋረድ በዘመናችንም ተባብሶ ቀጥሏል። ብለድ ሳክሪፋይ ሰው መስዋዕት ለብዙ ምክንያቶች ይደረጋሉ። የተወሰኑትን ብናይ እንኳን ለሀብት፣ ለዝና፣ ሌላው ደግሞ አንድ ሰው ለሰይጣን ነፍሱን ለመሸጥ በሚፈልግበት ጊዜ እንደ መስዋዕትነት የሚያቀርበው በጣም ቅርብ የሆነ ጓደኛውን፣ ልጁን ወይ የቤተሰቡን አባል በማስገደልም ነው። ውድ አድማጭ ተመልካቾቻችን ቀጣዩን ስትሰሙ ደግሞ እጅግ ትደነግጣላችሁ። ሌላው የደም መስዋዕት ከተፈጸመ በኋላ የቀረው የሰውነት ክፍል እንደ ጉበት፣ ኩላሊት አይነት ለገበያ ይውላሉ። ሌላውን ዋነኛው ዛሬ የምናየው ፎር ኤክስትራክሽን ኦፍ አድሬኖክሮም ነው። አድሬኖክሮም ምንድነው? አድሬኖክሮም ኬሚካል ይዘቱ C9H9NO3 በተለይ እድሜያቸው ለጋ የሆነ ህፃናት ደም ውስጥ የሚገኝ ንጥረ ነገር ነው። ልብ በሉ። ይህንን ንጥረ ነገር ብዙዎቻችሁ ሰምታችሁ ማታውቁት፣ ሚዲያውም ሽፋን ያልሰጠው ሄሮይን እና ከኮኬን በላይ በድብቅ የሚሸጥ የኑሮ ዛቢያን በማዘገየት ስሎ ኤጂንግ እርጅናን የመቀነስ ኃይል ያለው እንዲሁም የማደንዘዝ አቅሙ ከድራግ በላይ ከፍተኛ የሆነ ውህደት ነው። ለዚህ አድሬኖክሮም ኤክስትራክሽን ተግባር ሲባል በዓለማችን ላይ በአንድ ዓመት ብቻ ወደ 800,000 የሚጠጉ ህፃናት፣ ልብ በሉ 800,000 የሚጠጉ ህፃናት ይጠፋሉ፣ ይሰረቃሉ፣ ይገደላሉ። Por favor, si alguien encuentra esto, estoy en algún lugar de Guanajuato, no sé dónde. Me tienen aquí abajo, ayúdenme, por favor. Un chico estaba navegando en la dark web. ይህ ንጥረ ነገር እንደ ሌሎቹ የአደንዛዥ እጾች ቀጥታ የሚገኝ አይደለም። ትላልቅና ዋና ዋና የሚባሉ የጥልቁ ሚስጥር ማህበራት አባላት እንዲሁም አርቲስቶችና ጥቂት አክሰስን ያላቸው የሉሲፈር አምላኪዎች የሚያገበያዩት ዳርክ ዌብሳይት በሚባለው የኢንተርኔት መረብ ውስጥ ይሸጣል። በዚህ ዳርክ ዌብሳይት ውስጥ ኦንላይን የህፃናት የወሲብ ቪዲዮ፣ ድራግ፣ ኦንላይን ሰው ሲገደል የሚያሳዩ፣ ልብ በሉ በቀጥታ ስርጭት በዳርክ ዌብሳይት ሰው ሲገደል የሚያሳዩ ስቃዮቻቸው የሚሸጥ ቪዲዮዎች እንዲሁም በሆም ኦፍ ሴክስ ትራፊኪንግ ገበያ የደራበት እድሜያቸው ከ15 ዓመት በታች የሆኑ ህፃናት ኦንላይን ለወሲባዊ ንግድ እንደ ዕቃ የሚቀርቡበት፣ የሚቸበችቡበት፣ ሌላም ለአእምሮ የሚሰቀጥጥ ግብይት የሚደረግበት በሚስጥሩ ማህበር የተከፈተ አባላቱና ጥቂት ሰዎች አክሰሱ ያላቸው ሜምበርም የሚጠቀሙበት የኢንተርኔት መረብ ነው። አድሬናል ግላንድ ውስጥ የሚመነጩ ሲሆኑ በተለይ በድንጋጤ፣ በፍርሃት፣ በህመም ጊዜ ከፍተኛ መጠን ያለው የአድሬኖክሮም ንጥረ ነገር ወደ ደም ውስጥ ይለቀቃል። ለዚህ ጉዳይ ተብሎ ከሚሰረቁት ልጆች በመቀጠል ትልቁ የአድሬኖክሮም ሶርስ መገኛ ምንጭ ሆኖ የሚገኘው አቦርሽን ሲሆን አሁንም በጊዜያችን በቤተሰብ ምጣኔ ሰበብ
ፋሚሊ ፕላኒንግ እንደመሆኑም በብዙ ምክንያቶች ውርጃ ከኃጢአትነቱ አልፎ እንደ ተራ ነገር ተቆጥሯል። አቦርሽን በሚደረግበት ወቅት በሚፈሰው ደም ውስጥ ትልቅ የሆነ አድሬኖክሮን ውህደት ሲኖርም ይህም ደም በብዙ ሺህ ብር እየተሸጠ አድሬኖክሮን መስሪያ ማምረቻ በድብቅ በመሸጥም ላይ ይገኛሉ። በጣም የሚያሳዝነው ለዚህ ተግባር ታፍነው የሚሰረቁት ህፃናት ከመገደላቸው በፊት ብዙ የሆነ የአድሬኖክሮን ውህደት ከአድሬናል ግላንድ ወደ ደማቸው እንዲለቀቅ ስለሚፈለግ ህፃናቱ በግፍ ይደበደባሉ፣ በጭካኔ ይደፈራሉ፣ ይሰቃያሉ። ይህ ሁሉ ሲፈጸም በቀጥታ በቪዲዮ እንደ ወሲብ ፊልም እየተቀረጹ በዳርክ ዌብስ ለምልከታ በገበያ መልክ ይቀርባሉ። The dark web itself isn't a marketplace like what you're thinking. So the black market or whatever you want to call it. Once you're connected to the dark web, Tor, the onion router, what I was explaining before, you still need to know where to go to visit these horrible websites. And they're like, imagine a very long string of letters and numbers, and the website, instead of .com, it'd be .onion. You can't visit those websites in a regular browser. You have to do that while you're connected to the onion router, which you can download at the Tor's website. And then you could go to a thing called like the Hidden Wiki, and the Hidden Wiki will show you all different categories of these websites with a link to them. And there's marketplaces, there's horrible things on there, like you said, for kids, and even like murder for hire. There's counterfeit money, there's fake IDs. There are all kinds of different websites that do horrible things. What is the Onion Router? So the Onion Router is a tool, an open source project that was created to anonymize your traffic on the internet. And it decentralizes, I believe decentralized would be the word for it, your internet traffic. It keeps you anonymous beyond a VPN. I would still recommend that you use a virtual private network on top of Tor if you want to be anonymous, but it's just a layer of security that's free, and it keeps it's like, for example, let's say you use Comcast for your internet service provider. They could see that you're using Tor, but they can't see what you're looking at. If you use a VPN and then you use Tor, they can only tell you're using a VPN, but they can't tell you're using Tor. So it's just an internet within an ውድ ሀገራችን ህዝቦች፣ ይህ እጅግ በጣም ዘግናኙን መረጃ ወደ እናንተ አድርሰናል። ስለዚህ ጉዳይ የተሰሩ በርካታ የሆኑ ቪዲዮዎች አሉ። ብዙዎቹን ያጠፏቸዋል። ነገር ግን ካጠፉት የሚያጥፉት ብለን እኛም ይህንን ጉዳይ ወደ እናንተ አምጥተናል። አሁን በተለይ ወደ አፍሪካ ሀገሮች ላይ ይሄ ጉዳይ በጣም ተንሰራፍቶ ገብቷል የተባለ ነው። ከአፍሪካ ሀገራት ውስጥ አንዷ ደግሞ ኢትዮጵያ ናት። በርካታ በተለይ በእነዚህ 10 እና 7 8 ዓመታት ውስጥ በርካታ ህፃናት ይሰረቃሉ። መመለሻቸው ግን ደብዛው ጠፍቶ ይቀራል። ብዙዎች ወላጆች ልጆቻቸውን ተነጥቀዋል። ከትምህርት ቤት፣ ከመንገድ ላይ፣ ከተለያዩ ቦታዎች ህፃናት የተወሰዱ የት እንደደረሱ እስካሁን አይታወቅም። ከዚህ ጀርባ የዳርክ ዌብሳይት ኢትዮጵያ ገብቶ ይሁን ማን ያውቃል? ውድ ሀገራችን ህዝቦች፣ የአሚዲያ አድማጭ ተመልካቾች፣ ልጆቻችሁን ብቻም ሳይሆን እናንተንም ከነዚህ አይነት ነገሮች ጠብቁ። ራሳችንን፣ ሃይማኖታችንን ጠብቅ የአሚዲያ መልእክት ነው። ውድ ሀገራችን ህዝቦች፣ የአሚዲያ አድማጭ ተመልካቾች፣ መረጃውን እዚህ ላይ ጨርሰናል። በርካታ እውነቶችን የያዙትን ቪዲዮዎች ደግሞ በቀጣይ ይዘንላችሁ እስክንመጣ ድረስ እንደተለመደው ኢትዮጵያ ሀገራችን ታላቅነቷን ትኑር በሚል የዛሬ ፕሮግራማችንን እዚህ ላይ እንቋጫለን። ሰላም ለሀገራችን፣ ሰላም ለምድራችን። ክብራትና ክብራን ጤና ይስጥልኝ። Por favor, si alguien encuentra esto, estoy en algún lugar de Guanajuato, no sé dónde. Me tienen aquí abajo, ayúdenme, por favor. Un chico estaba navegando en la dark web cuando se topa con este video de esta chica pidiendo ayuda. Pero en ese preciso momento se escucha una voz de un hombre, en lo que ella rápidamente... Okay.